አብዲ አንተ ካስተዋልክ ቴዲ አፍሮ ሙዚቃ የሚለቅባቸው ኢሹዎች ከዚህ ቀደም እንደነበሩት ሳይሆኑ ኢሹ በወቅቱና በሰዓቱ ያለውን ሞቅታ ይፈልጋል። ህዝቡ ምን አይነት ነገር ውስጥ ነው ያለው? ምንድነው የህዝቡን ምኑን በነካው ነው ህዝቡ በቃ እየየ ብሎ ሊጮህ የሚችለው ብሎ የሚያጠና በጥንቃቄ የሚንቀሳቀስ የቢዝነስ ሰው የሚገርም ነገር በዚህ ደረጃ ያለው ነገር ነው። አሁን ልክ ነው። አሁን እዚህ ጋር ጀዋር ለማን ከዳ እንደዚህ ከርቷል አብይ ብዙ ሰው ከርቷል ብሎ በውስጡ የሚያብሰለስል ሰው ልክ ቴዲ ተነሳና ኢትዮጵያ ውስጥ ያሉ አብዛኛው ማህበረሰብ ወይም ጥቂት ማህበረሰቦች እንዲህ ተከዳም ብሎ ስለሚያስቡ ይሄን በዘፍንላቸው በቃ አሸናፊ የሆነ ነገሮቻቸው ልገዛ እችላለሁ ብሎ ያስባል። እና በእንደዚህ አይነት ሽቀላ ውስጥ ያለ ሰው ነው ቴዲ። በነገራችን ላይ በሙዚቃ ስራውና በሚሰራቸው ነገሮች እኔ እንትን የለኝም፣ ደስ ብሎኝ ሰማለሁ። መሰማቸው ሁሌ እሱን እንደ አንድ ቢዝነስ ሰው አድርጌ ያለው ለጥሩ ንግድና የሆነ ሲስተም ውስጥ ገብቶ ነገሮችን የሚያሰላስል አይነት ሰው አድርጌ ነው የምቆጥረው። ከዛ በዘለለ ይኸውልህ ያለው አሁን ኢትዮጵያ ውስጥ ያለው ሁሉም ሰው በዘፈና ይሄን ሰማ፣ ዘፈኑን ከሰማ በኋላ ሁሉ ነገር እንደ ጤዛ ነው እዚሁ ቲክቶክ ውስጥ ነው የሚያልቀው። እኔ እናንተ ዛሬ በሞራል ይሄን ነገር ያነሳነው ነገር 3 ቀን አይራመድም። ልንገር ይህ ነገር ምንድነው? ማርኬት ነው። በጣም አሪፍ የቢዝነስ ክሬቲቪቲ ነው። በዛ ደረጃ ተሳክቶለታል ቴዲ። ከዛ በዘለለ አብዛኛውን ነገሮች እኔ ምን መሰለህ አብዲያን ነገር ምነግርህ አንዳንድ ጊዜ ይሄን ጡዘት መረጃም ራሱ አርቲስት ቲቪ ነው ሰምቲንግ ብለዋል ሌኒን። ይሄ በሶስተኛ ወገን ያልተረጋገጠ ሚዲያ አርቲስት ቲቪ ላይ ያረጋገጠው ሚዲያ ምንድነው? ቴዲ አፍሮ ይሄን አላ አይደለም ያለው። ሚዲያዎች በዚህ ደረጃ የተለያዩ ሶሻል ሚዲያው ላይ እንደዚህ አይነት መረጃዎች እየተነገሩ ነው ያለው። ድምጻዊ ግን በዚህ ነገር ላይ የሰጠው ማረጋገጫ የለም ነው። ገብቷል አይደል? ነገር ምንድነው ይሄ ነገር አዎ። እና ምንድነው ይህ መነገሩ ሪፈረንስ የለውም። ቴዲም ይሄን ነገር ቀጥታ ወጥቶ ኖም አላለም የስም አላለም። ምክንያቱም መሰለ ኖ ካለ ሰው ምን ሊሆን ነው? ማንም ሳይከለክለው እየዋሹ ነው ብሎ ስለሚያስብ የሚያስባት የሙዚቃ እንትን ጎል ላይ አይደርስም። የስ ካለም ደግሞ ሪስክ አለው። ማንም ሳይከለክለው ተከለከልኩ እንዴት ትላለህ? ያም ስላለ በጣም በተነገር በዛው ተከተለ ያ ማርኬት ዛትስ ጉድ። ብዙ ሰዎች ይሄን ቢከተሉ ጥሩ ነው። ግን አንዳንድ ጊዜ ያለው አደጋ ምንድነው? ይሄ ውዥንብር፣ ይሄ ያልተረጋገጠ ሰዎች ራሱ ያልተረጋገጠ በሶስተኛ ወገን ያልተረጋገጠ መረጃ የማሰራጨት ልምዳችን እኛ ደካሞች ነን። አንመረምርም፣ አናሰላስልም፣ ብዙ ነገር አንልም። ከዛ ውጪ ያለውን አንድ ትልቁም ነገር ልንገርህ አብዬ። ሁሉም ሰው ዛሬ መሰለ በፊት በእያንዳንዳችን ሰፈር ውስጥ 1 ለ5 የሚባል ወያኔ ሲያደራጅ ምን አይነት አደገኛ ነገር ነበረው መሰለ? የሆነ ቦታ ሻይ ቡናም እያልክ ቁጭ ብለህ አንድ ሰው ዘው ብሎ ሲገባ ጆሮ ነው ዝም በል ምንም አታወራ ይባል ነበር። ዛሬ የምናቃቸው ሰዎች ጅማ ከተማ ላይ የማቃቸው ሰዎች ዛሬ ምንም ነገር አድርገህ ይሄ የተሰጠው ነፃነት ማንም ሰው የመንግስት ከፍተኛ ባለስልጣናትን እኮ መስለብ ማንጓጠጥ ሐሳባቸውን መቃወም መደገፍ ትችላለህ። ከዛ ፐርሰናላይዝድ አድርጎ መሳደብ ምን ማለት ወንጀል ነው ኢትዮጵያ ውስጥ። ማንንም ሰውኛ በምናውቀው አካባቢ ላይ የሚያነሳውን ኢሹ እንደዚህ ብለን ጀስት የራሳችን ነገር ማድረግ እንችላለን። ከዛ ውጪ ግን አብዛኛው ነገሮች ለምን መሰለ ክቡር ጠቅላይ ሚኒስትር ዶክተር አብይ ላይ የሚሰነዘሩ ትችቶች በጣም ብዙ ጊዜ እንዴት እንደምገረምባቸው ልንገርህ። አብይ ሲመጣ ማናቸውም ባልጠበቁበት ባለው ዕውቀትና ብቃት ተጠቅሞ ተሰበሰቡ። ከተሰበሰቡት ውስጥ ድንገት በጥሶ ወጣ። ያ ማለት ምን መሰለ? አብይ አህመድን የሚመለከቱበት ምንጽር እጅግ ሲምፕል ነበር። ወንበር እስከመያዝ ድረስ ወንበር ከተያዘ በኋላ ሀገር ከተረከበ በኋላ በነገራችን ላይ በዛ ሰዓትና በዛ ጊዜም እናቱ አመጣ የወለደችው ሀገር እመራለሁ ብሎ የሚረከብ ወንድ የለም። ሁሉም ሰው ጊዜና ጊዜ ሲሄድ ብዙ ነገሮችን ይረሳል። ሾርት ሚሞሪ ይባላል። እውነት ነው። እኛ ኢትዮጵያኖች ይገልጸናል ይሄ። በዛን ሰዓት ደስ ያለን እኛ ማንም ሀገርን ሸሽቶ ጠልቶ በሚጠፋበት ሰዓት አለው ብሎ ከወያኔ ጋር እኮ ከአዲስ አበባ ተሸሽ ከነጌታቸው አሰፋ ጋር እኮ ደም የሚመጡ ሰዎች ጋር እኮ ግንባር ለግንባር እኮ ተያይዞ ገብቷል አይደል? ሀገር እዚህ ጋር ሲመጣ ይሄ ማንኛውም ጉዳይ ላይ ሰው የሆነ ነገር ይሰበሰባል። ወደ ዋና ቁም ነገር ሲመጣ ሁሉም ሰው አይመጥንም፣ ሁሉም ሰው ደግሞ አይወድቅም። ኳሊፊኬሽን አለ። ሀገር ስትረከብ የሀገር የምትመራበት ሐሳብና ቁም ነገር ብዙ ሰዎችን እንድታረጋሃል፣ ብዙ ሰዎችን መርጠህ እንድትቀጥል ያደርጋል። ኦፍ ኮርስ ያ አካሄድ ብዙ ሰዎች ከባቡሩ ላይ ወደቁ፣ ብዙ ሰዎች ባቡሩ ላይ ተንጠልጥለው እየሄዱ ነው፣ ጉዟቸውን እየቀጠሉ።
ዛሬ ተካድኩ የምትለው ምንም ነገር የለም። የተገባልህ ቃል የለም። እንዲህ ይሄን አደርግልሃለሁ፣ አንተ ይሄን ትወስዳለህ፣ አንተ ይሄን ይገባልሃል ተብሎ አብይ አህመድ ለማንም ቃል የገባው ነገር የለም። ክፍፍል አይደለም፣ የካሽ ክፍፍል አይደለም። አይደለም። ብዙ ደቂቃ ስለሌለኝ ትንሽ ሀሳብ ልስጣ። በጣም አሪፍ ነው። አላቋረጥኩም። አንተን አንድ ጨርሼ ልውጣ። እሺ። እና ባለው ሀሳብና ሂደት ውስጥ ማንም ሰው ዛሬ የተነሳ ሲምፕል አድርጎት አብይ አቅልሎ የሚተቸውና ነገሮችን የሚያጣጥልበት መንገድ በቀላል መንገድ ስልጣን ላይ መጣ ብሎ ስለሚያስብ ነው ዛሬ የሚቀለው። ዛሬ ላይ ግን ያለው እውነት ማለት ነው እውነት ነው የምነግርህ። በተወሰነ ደረጃ በማውቀው ነገር አውቃለሁ። ዛሬ ማንም ተነስቶ መሳሪያ አንግበው በየቦታው በየዱር ገደሉ ነፍጥ እየወዘወዘ ሀገር አፈርሳለሁ፣ ሀገር እንደዚህ ላለው እንደዚህ፣ ይሄ በሶሻል ሚዲያም የሚፈርስ ሀገር የለም። ብረት አንስቶም ማንም ዋጋ አንድ ሁለት እያለ ዋጋውን እየለቀመ ቆጥሮ እየወሰደ ነው እንጂ መንግስት የባሰ ከብረትም እጅግ ማለት ነው በከበረ አለት ውስጥ ጥንካሬን እያመጣ ነው ያለው። ይህ ነገር ደግሞ ከኢትዮጵያ ወጥቷል። ሁሉም ሰው እንዲያውቅ ነው የምመኘው ነገር ማለት ከኢትዮጵያ ወጥቷል፣ እየተሻገረ ነው። ምስራቅ አፍሪካን ተሻግሯል። ዛሬ ላይ የዛን ጊዜ የሚያውቁት ያልጠበቁት ሰው ድንገት ወንበር ላይ ቁጭ ብሎ ድንገት ከጉያቸው ተነጥሎ ጠቅላይ ሚኒስተር ስለሆነ የዛን ጊዜ ስለሚያውቁት ብቻ ባላቸው አንዳንድ ይሄ የምታውቀውን ሰው የለም እንትን የምታደርገው ነገር ይሄ ዲስሪስፔክት ታደርጋለህ። የአወኩሽ ናኩሽ ስላለ ከእጃቸው ስለወጣ ሁሉም ዛሬ ከዚህ ቀደም በነበረው ሐሳብና ሁኔታ ላይ ሊፈትሹት፣ ሊተቹት፣ ሊያናንቁት፣ ዝቅ ሊያደርጉት ይችላሉ። ዛሬ ላይ እጅግ ዓለም አቀፍ በብዙ አይነት አቅምና አይምሯቸው የሚገመቱ አማካሪዎች አሉት አብይ አህመድ ዛሬ ገብቷል አይደል? እኔ ትናንትና የነበረው ምረቃ ላይ ሲናገር እኛ በቀላል በሆነ ይሄ የንፋስና እንትን ሁኔታ ላይ የሚናወጥ መንግስት የለም ማለት ገብቷል። ብዙ ሰው ደግሞ እንዲገምት የምፈልገው አንድ ሀቅ ደግሞ ብትገረሙም ተገረሙ፣ ቴዲ አፍሮ አንደኛ ቤተ መንግስት ማለት ነው በፈለገው ሰዓት እየገባ እየወጣ የፈለገውን ሐሳብ እያወራ ከአብይ ጋር እየተሳሳቀ እንደሚወጣ ነግራችኋለሁ። ይሄንም እመኑ። ገብቷል አይደል? በዚህ ያህል ደረጃ ሰው ማወቅ አለበት። ግን ራፍሊ ሁሉም ሰው ሙዚቃው ሲወጣ ወደ ምን ይፈልጋል መሰለ? ወደሚፈልጋት ፖይንት ብቻ ያኮረፈ ኩርፊያውን ይፈልጋል። ከሙዚቃ ውስጥ ደስ ያለው የሚደሰትበትን ነገር ይፈልጋል። ሁሉም ከየፊናው እንትን ይላል። እና እኔ ምንድነው የምላችሁ ኤቭሪባዲ አንደር ኮንትሮል ነው ሁሉ ነገር። በተረጋጋ ሁኔታ እናስብ። ይቀጥላል ሁሉ ነገር። ቴንክ ዩ አብዬ። ቴንክ ዩ ኦቦሌሳ ዋሌ ወሊሶ ሰኚ ገረሱ ኦኬ ቀጥል ለኒ ኦኬ እሺ ቴንክ ዩ አብዲ። ያው ዋሌ ያነሳቸው ሀሳቦች ቴክኒክሊ ትንሽ እዚህም እዛም ያሉ ነገሮች ስለሆኑ ሀሳብ መስጠት በጣም ይከብዳል። ግን የመጀመሪያው ነገር ምንድነው ይሄ ሪፎርም አብይ ያመጣው ሪፎርም አይደለም። እንደዚህ ብለው የሚረዱ ሰዎች ብዙ ጊዜ የተሳሳተ እይታ ያላቸው ሰዎች ናቸው። ህዝብ ያመጣው ሪፎርም ነው። ማስ ሬዚስታንስ ባይኖር ኖሮ እነዚህን ሰዎች ማንም አያውቃቸው። መጀመሪያ ልነግርህ ስሞክር እንደነበረው ማለት ነው which is ያንን ነገር አነሰም በዛም ሲመሩ የነበሩ ሰዎች አሉ በየማህበረሰቡ። ይሄ ሰውዬም አሁን ዳይሬክትሊ እየተናገረ ያለው አብይን አይደለም፣ አልበሙ ስርዓትን ነው። በዚህ 8 ዓመት ባለፈው ጊዜ ውስጥ የነበሩ ፌሌሮችን ስቴት ለማድረግ ሞክሯል። በእኔ እይታና ሀሳቤ እነዚህ ነገሮች ምንድን ናቸው? ለምሳሌ ትልቁ ማህበረሰብ ይታወቃል፣ ማጆሪቲው አማራና ኦሮሞ ነው ኢትዮጵያ ውስጥ። ሁለቱ የየራሳቸው ጥያቄ አላቸው። ሞደርን ኢትዮጵያን ሂስትሪ ከዛ ጀምሮ ያለውን የፖለቲካል ጥያቄዎች ካያቸው ኦሮሞ የራሱ ያለው፣ አማራ የሆነው ክፍል ደግሞ የራሱ የሆኑ ጥያቄዎች አሉት። እነዚህ ነገሮች አይካዱም፣ እውነት ናቸው። እነዚህን ነገሮች አቴን ማድረግ ነበረበት፣ ሪፎርሙ ነው። ይህንን በማድረግ ሂደት ውስጥ ሰውየው ፌል አድርጓል ወይ? በቴዲ እይታ ፌል አድርጓል፣ በእኔም እይታ ፌል አድርጓል። ከነዚህ ነገሮች አንጻር ነው ማየት ያለብን። እና አባይ ሲገደብ አባይ ካለቀ በኋላ ሀሳብ አልሰጠም ወይ ምናምን የሚለውን ነገር ከጠየቀኝ ደግሞ ምናልባት አንዱን ዘፈን ሰምቶ ከነበረ አባይ እየሞላ እኛ እንዴት እንጎላለን የሚለውን በደንብ መረዳት ያስፈልጋል። ቀጥታ ትርጉም ብቻ መውሰድ አያስፈልግም። which is የተሰራውንም ነገር ገብቷል አይደል? እዛ ጋር አፕሪሺየት ለማድረግ እየሞከረ ነው። ሊትራሊ መረዳት አያስፈልግም እንደወረደ ቃሉ። እነዚህን ነገሮች ማየት ያስፈልጋል። ያው ዞሮ ዞሮ ወደ አብዲ ሀሳብ መለስልና መጀመሪያ ስንወያይበት የነበረው ይቅርታ አድርግልኝ ለኔን ሆልድ ኦን እንግዳ ልቀበል ኤርፖርት ነኝና እንመለስበታለን። ወይት እሺ ኮንካማነረ ቢልቢላ አቦ ኮፕሊንግ አድርጉላችን ኮፕሊንግ አድርጉ እናን ላይቪ ሴን ማይነት ቢልቢላ ወመኒ አንከና ከን ሽር ነገሩበት
ማለት ባኬ ሰኔ ነት ይደወል ወይ ሁላችሁ ታፕ ስክሪን ጋይስ